ይቅርታ ሳቂ እንግዳ ገባ መልሽ እንደው እሺ እኔ ማፈቅሻለሁ ይቅርታ ሰዓት መጣው እንዴ መመለስ ይችላልው ኪቢ ባክሽ እዛች ጋር አለ ፍቅረኛክ በጣም እድለኛ ነች በዚህ ጊዜ እንደዚህ የሚያሽሞነሙን ወንድ ማግኘት አንደኛ ሎተሪ ጣ እንደማግኘት ነው ብለሽ ነው እሺ ምን ልርዳሽ ታዲያ የሆነ ሰው ነበረ ቢሮውን ተቆመኝ የመጣሁት የተጠፋፉ ሰዎችን በማገናኘት አንተን የሚያህል በከተማ ውስጥ እንደሌለ ሰማ ወደ አውስትራሊያ የሚሄድበትን ጊዜ አራዝሜ እድሌ ልሞክር ነው የመጣሁት ዲያስፖራ ነሻ አዎ በ5 ዓመቴ ነበር እናቴ በጉድፈቻ መልክ የሰጣችኝ እሺ ታዲያ አሁን የምትፈልጊው ሰው ማን ነው እናቴ ማረፋን ሰምቻለሁ ግን አንድ እህት ነበረችኝ እኔ ያኔ በጉድፈቻ ስሰጥ 7 ዓመቷ ነበር ከዛ እንደተለያየን ተገናኝተናል ነው የት ነበር የምትኖሩት ማለቴ ክፍለ ሀገር ነበር እዚህ አዲስ አበባ ነው እህቴ ለህፃናት ማሳደጊያ እንደሰጠች ሰምቼ ነበር ታዲያ እዛ ህፃናት ማሳደጊያ ሄደሽ ፈልግሻታል ማሳደጊያው ከ6 ዓመት በፊት ስለተዘጋ የእህቴን ፋይል እንኳን ማግኘት አልቻልኩም ታዲያ እህትሽን ለማግኘት የሚረዳ ምንም አይነት ፍንጭ የለሽም ማለት ነው ይርዳ አይርዳ አላውቅም ግን ያው አሳዳጊዎቼ የሰጡኝ የልጅነት ፎቶዎችን አሉ እንዴ ምን ማለትሽ ነው በጣም ነው እንጂ የሚረዳኝ በስተግራ በኩል ያለችው እህቴ ናት ይሄ ፎቶ ምን ነው ችግር አለ እንዴ የለም ችግር የለም አይዞሽ እህትሽን የትም ብዬ ፈልጌ ያገኝልሻለሁ ምንድነው የማን ፎቶ ነው ይሄን እኮ አታፍሪም ፍቅረኛሽ ከንፈር ስትጎራረሽ የተነሳሽው ይሆናል የማን ፎቶ ነው የኔና የልጅነት ጓደኛዬ ፎቶ ነው ሰጠኝ እንዴ ታዲያ ለነገጠው ምን አመጣ እባክህን የጠየቅኝ ገንዘብ ሁሉ ለመክፈል ዝግጁ ነኝ ለምን 500,000 ብር አይሆንም ካነሰ መጨመር እችላለሁ ገንዘብ ከዚህ በኋላ ለኔ ከወረቀት የዘለለ ጥቅም የለውም አልገባኝም አውስትራሊያ ያሉት ቤተሰቦቼ ማለትም አሳዳጊዎቼ 2 ድርጅት 2 መኖሪያ ቤት እንዲሁም በርከት ያሉ ገንዘቦች በባንክ ተተውልኝ ነው ያረፉት እውነትሽን ነው ምናልባት ካስፈለገ ማስረጃዎችን ማምጣት እችላለሁ ግን ምን ዋጋ አለው ለኔ ሁሉ ሀብት ምንም ጥቅም የለውም ይቅርታ ድጋሚ አልገባኝም ማለት እችላለሁ እኔ ካንሰር ታማሚ ነኝ ዶክተሮቹ በህይወት ለመቆየት ከ3 ወር ጊዜ በላይ እንደሌለ ነግረውኛል እባክህን እህቴን ፈጥና አገኘልኝ ከማውርሳት ሀብት በላይ የበህትነት እቅፏ ውስጥ ገብቼ ናፍቆቷን መወጣት እፈልጋለሁ ማለት ሀብትሽን በሙሉ ለእሷ ለመስጠት ነው እንዲያሰብሽው እና ለማን አውርሳለሁ ምንም ዘመድ እንደሌለኝ ነግሬክ የለም እመኝ በቃ በእኔ ጣዩ እምጥም ይሁን ስምጥ ገብቼ እህትሽን ከየትም ፈልጌ ያገኝልሻለሁ ምንም አታስቢ ስራዬ ነው 50,000 ብር ነው ለስራ ማስኬጃ ይሆናል ብዬ በዛም ወይዘሮ ምዕራፍ ታሪኩ ድልነሳ የእህቴ ስም ደግሞ ምስራቅ ታሪኩ ድልነሳ ነው በእናትም በአባትም አንድ ነን ይቅርታ ግን ማስታወሻ አትይዝም አይ ችግር የለም የማስታወስ ችሎታዬ በጣም ፈጣን ነው ምስራቅ ታሪኩ ድልነሳ ለአንድ ሳምንት ወደ አውስትራሊያ ተመልሼ እሄዳለሁ ተመልሼ ስመጣ ግን እህቴን አፈልገ እንደምታገኝልኝ ተስፋ አደርጋለሁ እንዴ ምንም አታስቢ ስልሽ በቃ በእኔ ጣዩ እኔ ከየት ማፈላልግ ያገኝልሻለሁ ስራዬ እኮ ነው አመሰግናለሁ ይቅርታ ምን አገባሽ አትበለኝና ሰናይት ካልሳሳትኩ ፍቅረኛክ መሰለች ሰናይት አይዞህ አትደንግጥ ምናልባት የመጋባት ሀሳብ ካላችሁ እህቴን ፈልገህ ስታገኝልኝ የምሰጥህን ትልቅ ስጦታ ላዘጋጅ ብዬ ነው አይ ሰናይት ነው እንዲያልኩት ምስራቅ ላለው ብዬ ነው ይገርምሻል ሰናይት ማለት በጣም የምወዳት የእናቴ ስም ነው በጣም ስለምወዳት ስሟ ካፌ ሁሉ ጠፍቶ አያውቅም ምስራቅ ፍቅረኛክ የእህቴ ሞክሼ ናት ማለት ነው ፍቅረኛ ኧረ ፍቅረኛ አይደለች የልጄ እናት ሚስቴ ነች አንተ ግን ደህና ነህ ደህና ነኝ በጣም አመሰግናለሁ እህቴን ነገር ግን አደራ ምንም ችግር የለም በእኔ ጣዩ አታስቢ
እንዴ ፍቅር ወዴት እየሄድሽ ነው? እኔ ነው ማሪ፣ አረፍ ብለን መነጋገር ሳይኖርብን አይቀርም። የገዛሁልሽን ቀሚስ ወደድሽ? እንዲያውም አንድ ሀሳብ መጣልኝ። ለምን እሱ ለብሰሽ ወጣ ብላ ነው ታንበላ? ዛሬ ነው ራት መብላቱ የታየክ? ቆይ ኪዱ ግን ምን ሆነሃል? ረስተኸው ነው? ባስቸኳይ ቤት ይለቀሽ ውጪ ብላኝ ነበርኩ። ፍቅር ለሱ እኮ ደጋግሜ ይቅርታ ጠየቅኩሽ አይደል? በቃ ሰው ነኝ፣ ልሳሳት እችላለሁ። ይልቅ ከአንቺ ጋር እንደ አዲስ መጀመር እፈልጋለሁ። አንቺን ደስ ካለሽ ለምን ነገውን መዘጋጃ ሄደን አንፈራረም? ግን እኮ አንተ የምትኖረው የቤተሰቦቹ ቤት ነው። አንተ ደግሞ የቤተሰቦቹ ንብረት ለማንም ማካፈል አትፈልግም። ለአንቺ ግን እፈልጋለሁ፣ ለአንቺ እፈልጋለሁ። ነገውን ይሁን አልኩ እኮ። በቃ አለ አይደል? በህጋዊ መንገድ ተፈራርመን ህጋዊ ሚስቴ ላደርግሽ ነው የምፈልገው። ደስ ሲል። እሺ አሁን ተረጋጋና ምን በአንድ ጊዜ እንደቀየረክ ሳትዋሽ ንገረኝ። ይኸውልሽ ፍቅር፣ አንድ ነገር እንድታውቂልኝ እፈልጋለሁ። ምንድን ነው እሱ? ምን መሰለሽ፣ ለእኔ አንቺ ሀብታምም ሆንሽ ድሃ ምንም ለውጥ የለውም። ይቅርታ ግራ አጋባኝ እኮ አላልኩም። ባለፈው ስለ ፎቶ የነገርሽኝ ውሸት እንደሆነ አውቄያለሁ። ስለየትኛው ፎቶ ነው የምታወራው? በቀደም በረንዳ ላይ ሲወድቅብሽ ልደብቂው የነበረ ፎቶ፣ እዛ ላይ ያለችው ልጅ ጓደኛሽ እንዳልሆነች ደርሼበታለሁ። ምን እያልክ ነው? ገና በ7 ዓመትሽ ወደ ውጭ በጉዲፈቻ ሄደችው የ5 ዓመት ታናሽሽ ምዕራፍ ታሪኩ ድል ነሳው። ስለሷ ነው እያወራሁሽ ያለሁት። ምንድን ነው የምትለው? ተረጋጊ። ይኸውልሽ ደስ የሚል ነገር ልነግርሽ ነው። እንኳን ደስ አለሽ፣ እህትሽ ተገኝታለች። ምስር ተነሽ እንጂ ምስራቅ፣ እንዲህ መጉዳት ተለኝ። አንቺ ተነሽ ምስር። ወይ እንደዚህ መጉዳት ተለኝ። ተነሽ እንጂ እባክሽ ተነሽ ምስር። አንቺ ምስር ተነሽ እባክሽ። ወይኔ እስማ እንዳታዋርጂ። ተነሽ እባክሽ ተነሽ ምስር። ኧረ ንቂ